አሁን ያለበት ቦታ አይመጥንም፣ ስፍራ አይደለም። እግዚአብሔር አሰናብቶ ይሸኛል። አላውቅም ግን የሆነ ሰው አዲስ ክብር ይዞ ይወጣ፣ አዲስ መጎናጸፊያ ይዞ ይወጣ። ዛሬ አላውቅም የተከለከላችሁ የተገፋችሁ ቦታ ያልተሰጣችሁ ስፍራ ያልተሰጣችሁ እግዚአብሔር አምላክ ስፍራ ይሰጣችኋል። ድምፅ አደባባይ ይሰማ። ያ ቦታ የማይመጥነው ዛሬ ከዛ ስፍራ ወጥቶ እግዚአብሔር አምላክ በክብር አደባባይ ያቆመዋል፣ በክብር ዙፋን ያስቀምጠዋል። አላውቅም ግን ለሆነ ሰው የሆነ ቦታ የሚቀመጥበት የክብር ዙፋን አለ። አንደኛ ነገሥት ምዕራፍ 17 ከቁጥር 12 ላይ ያለውን እስኪ ዳዊትም የዛ የኤፍሬማዊው ሰው ነበር። እሺ ያም ሰው ከቤተልሔም ይሁዳ ስሙም እሰይ ነበር። ከቤተልሔም ይሁዳ ስሙም እሰይ ነበር። እሺ 8 ልጆች ነበሩ። ስንት ልጆች? 8 ልጆች። እሺ በሳኦልም ዘመን በእድሜ አርጅቶ ሸምግሎ ነበር። በማን ዘመን? ስሙኝ በደንብ አድርጋችሁ። በማን ዘመን? በሳኦል ዘመን ማ አርጅቶ ነበር? እሰይ ምን ብሎ ነበር? አርጅቶ ነበር። እሺ የእሰይ 3 ታላላቅ ልጆች ሳኦልን ተከትለው ወደ ሰልፍ ሄደው ነበር። የእሰይ ልጆች ታላላቅ የሚባሉ 3ቱ ልጆች ወዴት ሄደዋል? ወደ ሳኦል ምን ሊያደርጉ? ሊዋጉ። እሺ ወደ ሰልፍም የሄዱ 3ቱ ልጆች ስም ይህ ነበር። እሺ ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ እሺ ሶስተኛው ሳማ ነበር። እሺ ዳዊትም የሁሉ ታናሽ ነበር። እሺ 3ቱም ታላላቆች ሳኦልን ተከትለው ነበር። እሺ ዳዊትም የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። እሺ ፍልስጤማዊው ጠዋትና ማታ ይቀርብ 40 ቀንም ይታይ ነበር። ፍልስጤማዊው ጠዋትና ማታ ያስጨንቃቸው 40 ቀንም ምን ይል ነበር? ይታይ ነበር፣ ይገለጥላቸው ነበር። እሺ ቁጥር 17 እሰይም ልጁን ዳዊትን እንዲህ አለው። እሺ ከዚህ ከተጠበሰው እሸት አንድ የእፎይ መስፈሪያ እነዚህንም 10 እንጀሮችን ለወንድሞች ውሰድ። እሺ ወደ ስፍራም ወደ ወንድሞች ፈጥነ ድረስላቸው። እሺ ይህን 10ሩን አይብ ወደ ሻለቃው ውሰደው። እሺ የወንድሞችንም ደህንነት ጠይቅ። እሺ ወሬያቸውንም አምጣልኝ። እሺ ሳኦልም እነርሱ የእስራኤል ሰዎች ሁሉ ከፍልስጤማዊው ጋር የተዋጉ በአላ ሸለቆ ነበሩ። እሺ ቤላ ሸለቆ። እሺ ዳዊትም ማልዶ ተነሳ፣ በጎቹንም ለጠባቂ ተወ። ቆይ ዳዊትም ምን ሆኖ ተነሳ? ማልዶ ተነሳ፣ በጎችንም ለበጎች ጠባቂ ተወ። በዚህ መጽሐፍ ላይ አንድ ያረጀ እሰይ የሚባል እና 8 ልጆች ያሉት ከዛ በፊት ደግሞ እግዚአብሔር አምላክ ዳዊትን ምን ብሎታል? ቀብቶታል። ከዚህ በፊት እግዚአብሔር አምላክ ሳኦልን ምን አድርጎ ቀብቶታል? ንጉሥ አድርጎ እስራኤላውያን አሁን እኛ መሪ ያስፈልገናል፣ እኛ አሁን የሚመራን እኛን በሕዝብ መካከል ቆሞ የሚመራን ምን ያስፈልገናል? መሪ ያስፈልገናል ብለው በእግዚአብሔር ላይ ሲናገሩ እግዚአብሔር አምላክ ማንን አስነሳ ይላል? ሳኦልን መረጠ። እንደዚህ አለ። ሳኦል አንድ የቄስ ልጅ የነበረ ኢየሱስ ክርስቶስ ጌታ፣ ነገር ግን ሀያ ፍለጋ በወጣበት ነገር ግን ንጉሥ ሆኖ የተመለሰ ነው። አራሜን ነው። ኢየሱስ ክርስቶስ ጌታ። ነገር ግን እግዚአብሔር አምላክ ሳኦልን አንድ ነገር ተናግሮት ነበር። እንደዚህ አለ። ሳኦል አለ እዚህን አማሌቃውያን እስራኤልን ምን ሊያደርጉ ነው? ሊያጠፉ ነው። መፈንቅለ መንግስት ሊያደርጉ ነው፣ ሊገለብጡ ነው ብሎ እግዚአብሔር አምላክ በሳሙኤል በኩል ለማ ተናግሯል? ለሳኦል ተናግሯል። አጥፋ አማሌቃውያንን አንድም ሳይቀር ምን በል አጥፋልኝ ብሎ እግዚአብሔር አምላክ ለማ ተናግሮ ነበር? ለሳኦል ተናግሮ ነበር። ሳኦል ግን የራሱን ፍቃድና የራሱን ሐሳብ የራሱን ፍላጎት የራሱን ምኞት አደረገ። የቀጠኑትን ትንንሽ የሆኑትን አጠፋና ወፍራሙን ምን አረገ? አስቀመጠ ይላል። ንጉሡ አጋግንም ምን አረገ? አስቀመጠ። ሲያስቀምጥ እግዚአብሔር አምላክ ከሰማይ ተመለከተውና ምን አደረገ? ናቀው ይላል። እግዚአብሔር ማንን? ሳኦልን ምን አረገ? ናቀው። ከዛን እግዚአብሔር ሳሙኤል ጋር መጣና ሳሙኤል አሁን
ሂድ እሰይ ቤት ሂድና አንድ ምን አለኝ ብላቴና አለኝ አለ። አንድ ነው የወደድኩት የመረጥኩት አለ። በእስራኤል ዘንድ አለ ንጉሥ የሚሆን አንድ ምን አለ ብላቴና አለ ብሎ እግዚአብሔር አምላክ ለማይናገረው ነበር ለሳሙኤል ይናገረው ነበር። ሳሙኤል እግዚአብሔር እንደዚህ አለ እኔ እዛ መንደር ከሄድኩኝ ማን ይገለኛል? ሳኦል ይገለኛል ያጠፈኛል ሲል ኖ ሳኦል ቀድሞም የተታለለበትን እኔ ያውቃለሁ። ቀድሞም የተሸወደበትን ምዕራፍን ያውቃለሁ። ችግር የለም ሂድና ምን ላደርግ ነው መስዋዕት ልሰዋ ነው ብለህ ግባ አለ። ለካስ እግዚአብሔር አምላክ ሳኦል የተሸወደበትን ሳኦል የተታለለበትን ነገር ያውቃል። ከዛን እንደዚህ አለ ችግር የለው ሂድ ልሰዋ ነው መስዋዕት ላቀርብ ነው ብለህ ግባ አለ። ሃሌሉያ አራሜን ነው። ምን በልልኝ መስዋዕት ላቀርብ ነው ብለህ ግባ ችግር የለም ያስገባል አለ። ፍቃድ ይሰጣል። ሳሙኤልም ሄዳል። ሳሙኤልም ሲሄድ ከዳን እስከ ቤርሳቤት ኮቴው ያስደነግጥ ነበር። ሳሙኤል የሚባል ቀላል ሰው አይደለም። ኢየሱስ ያድናል። በዛች መንደር ሲገባ ሁሉም ታወኩ ይላል። ተናወጧል። በቃ እግዚአብሔር እቺን ምድር ሊያጠፋት ነው። እግዚአብሔር እቺን ምድር ሊገለብጣት ነው። በቃ ይሄ ሰው የሚመጣው የሆነ መልእክትን ይዞ ነው የሚመጣው። ሌላ ምንም አይመጣም ሲል ነው እኔ የሆነ ሌላ ነገር መገለጥ ይዤ አይደለም የመጣሁት እኔ ልሰዋ ነው አለ። አራሜን ነው። ንጉሥ እንደሚሾም ሳኦል ቢያውቅ እውነት እንዲቀባ ፍቃድ አይሰጠው። ለዛ እኔ ምን ልል ነው ልሰዋ ነው ችግር የለውም ሌላ መልእክት ይዤ አልመጣሁም አለና በጎን ሄደ። እሰይን ሄደና ስማ አለ ምን በላቸው ልጆቼን ቀድሳቸው። ምን በላቸው ቀድሳቸው። በአይሁድ ደም ያፈሰሰ ደም አፍስሶ ይመጣ ምንድነው እርኩስ ተብሎ ይጠራል። ለዛ ሳሚ መጣና ሳኦል በውስጥ እኮ ነው ሳኦል ልጆችን ቀድሳቸው የእግዚአብሔር ፕሮግራም በአንተ ቤት ውስጥ አለ። ስለዚህ ምን በላቸው ቀድሳቸዋል። እሰይ ይሄንን ሰማና ልጆቹን ወስዶ ቀደሰ። ሳሙኤልም ገባና መስዋዕትን ካደረገ በኋላ ቀጥታ ኤሊ ቤት ሄደ። ኤሊ ቤት ሲሄድ እናንተ ውትድርና ቤት ውስጥ እንኳን ያሉትን ጠርቷል። አባቱ እሰይ ወታደር ቤት የሄዱትን ምን ብሎ ጠርቷል። ኑ የእግዚአብሔር ምርጫ ምናልባት እናንተ ላይ ሊወርቅ ይችላል። የእግዚአብሔር ፕሮግራም እናንተ ላይ ምናልባት ሊወርቅ ይችላል ብሎ ሶስቱንም በወታደር ቤት ያሉትን ምን አረጋት ጠራቸው። ግን ያልተጠራል ያልታሰበ አራሜን ነው ወይ? ስሙኝማ በደንብ አድርጋችሁ ስሙኝ። ተጠራ ኑ ተብሎ ተጠሩ፣ ተቀደሱ፣ ተቀድሰው ተቀመጡ። ከዛ በኋላ ሳሙኤል ሊቀባ ሲል ነው እግዚአብሔርን ያልከበርኩበትም ምን ብየዋል ንቄዋል። ምን ብያል ንቄዋል። ሁሉንም ሲያይ ሲያፈስ ሲል የለም እግዚአብሔር ክብር የለባችሁ አይታዩ። በእግዚአብሔር ዘንድ አይታዩ። በኤሊ ዘንድ ተቀድሷል። በእግዚአብሔር ዘንድ ግን ምን አላሉ አልተቀደሱም አልታዩ። ለዛ ሊያፈስ ሲል የለም ሰባቱ ላይ ደረደረ። ሰባቱ ላይ ከደረደረ በኋላ ኤሊ ማን ነው እሰይ ሌላ ልጅ የለም በቃ እነዚህ አለቁ ሲል አለ የት ያለ ምድረ በዳ በግ ተራ ነው ያለው። እሺ ምን በልልኝ አምጣልኛል አስጠራልኛል። አሜን ነው ወይ? ከወታደር ቤት የመጡት የሚጠሉት ወንድሞቹን ይሉና ምን በሉት አምጡታል እኔ እጠብቃለሁ። ልክ ሲታይ ዳዊት ሲመጣ ውበቱም እጅግም ያማረ መልካም ነው ይላል። አሜን ነው። አሁን ስሙኝ በደንብ አድርጋችሁ የእሰይ ልጆች ምን ተብሏል? ከወታደር ቤትም ተጠርተው እኮ ተቀድሷል። አሁን የእግዚአብሔር ፕሮግራም እሰይ የቀደሰውን አይደለም እግዚአብሔር ራሱ የቀደሰውን። እጅን ከፍ አድርግልኝ። ዛሬ አንድ አዋጅ አውጃለሁ። ከዚህ ደቂቃ በኋላ እግዚአብሔር አምላክ በአደባባይ ድምጽን ያሰማ። በአደባባይ ድምጽ ይሰማ። ስሙኝማ በጌታ አሁን እግዚአብሔር የቀደሰውና ሰው የቀደሰው አንድ አይደል። ከወታደር ቤት ተጠርተው ነው የተቀደሱት። በግ የሚለው ደግሞ ተጠርቷል ምን አላለም አልታሰበም። ለምን ሲባል በአይሁድ ስምንተኛ ልጅ የማይታሰብ ምን የማይታሰብ ከሰው ተርታ እንኳን የማይቆጠር አንድ ሁለት ተብሎ የማይቆጠር በቃ የተረሳ አራሜን ነው። ስለተረሳ እሱንም አያስታውስ። አባትየው ጭራሽ ረስቷል። ምናልባት አንድ ልጅ አለ ብሎ ሲጠይቀው ነው አዎ አለ። ምን በሉን አስጠሩታልና መጣ። ዳዊትም ሲታይ እጅግም በጣም ያማረ ውብ የሆነ መልካም ነበር።
ከዛ በኋላ ምን ሆነ? አየው፣ ወደደው፣ እጅግም ወደደው። ልክ እግዚአብሔርም አዎ እሱ ነው የምወደው አለ፣ እሱ ነው አለ። ከዛን ምን አደረገ? ሳሚ ቀባል። ባይዘዌ እንደ ዘመኑ ቶሎ ብሎ ዳዊት አልወጣም፣ አልታየም፣ እንደዚህ አልተገለጠም። አሁን ህዝቡን እያስቸገረ ያለ እየተገለጠ ነው የሚለው አይደል? ስንት 40 ቀን ነው አይደል? እየተገለጠ ህዝቡን ምን እያደረገ ነው? እያስጨነቀ ነው። አሁን ዳዊት ተቀብቻለሁ ብሎ አልወጣም። ስሙኝ፣ ዳዊት ተቀብቻለሁ ብሎ አልወጣም። ተቀባ። ሲዝኑ እስኪደርስ ወደ በግ ተራ ሄደ። አራሜን ነው። ከጎን ያለውን ያዛርገውና ጊዜ ሲደርስ ወደድክም ጠላም ትገለጣለህ በለው። አሁን ስሙኝ፣ እየወጣ 40 ቀን ሙሉ እየታየ እስራኤልን ምን ያላል? ያስጨነቃል። ዳዊት ተቀብቶ ተቀብቻለሁ ብሎ በቃ አሁን በግ አልጠብቅም አላል። እስኪጠራ ጊዜው እስኪደርስ ወዴት ሄደ? ከተቀባ በኋላ ወደ በግ ተራ ተጓዘ። ከተጓዘ በኋላ አባትየው ልጆቹ ተጠርተው ወደ ነበሩበት ወደ ምን ተመለሱ? ወደ ወታደር ቤት 3 ተመለሱ። አሁን ፊሊስጤማውያንና እስራኤላውያን ፊት ለፊት እየተተያዩ ነው። ምን ለምን? ፊት ለፊት ለመዋጋት እየተተያዩ ነው። ከነዛ መካከል ደግሞ ቁመቱ ረጅም የሆነ እጅግም የሚያስፈራ ጎልያድ፣ ፊሊስጤማዊ ጎልያድ 40 ቀን ሙሉ እየወጣ ምን ይላቸው ነበር? ያስጨንቃቸው ነበር። እኔን የሚገለብጥ የለም አለ፣ እኔን የሚመታ የለም አለ። እሱን የሚመታ እኮ አለ ጊዜው እስኪደርስ እንጂ። አራሜን ነው። እጅን ከፍ አድርግልኝ፣ አንድ መግለጥ ላውራለህ። እግዚአብሔር ምስክሬ፣ ያንተ ነገር እያስጨነቀ እያስቸገረ ያለው የሚመታበት ቀን እስኪደርስ ነው። ዛሬ ቀኑ ነገ አይደለም። እቺ ሰዓትና ዛሬ ይመታ። ያመነ ካለ ቆሞ አሜን። አረ አሜን። ልጁን ምን ይላል? ያገባል። ሁለተኛ ደግሞ ከባርነት ከግብር ቤተሰቦቹ ከግብር ነፃ ይወጣሉ ሲባል እኔ እዋጋለሁ። እኔ ምን ይላል? እዋጋለሁ። ወንድሙ ሰማና እንደዚህ አለ። አሚናዳብ ማለት ታላቁ ወታደር ስማ አለ፣ በጎቹን ለማን ጥለህ መጥተህ ነው እዚህ ወሬ የምታወራው? ሰውየው እኮ በጎቹን ጥሎ መጥቷል። አራሜን ነው። ዛሬ እጅን ከፍ አድርግልኝ። አንተን ተስፋ እያስቆረጠ ያለ፣ አንተን በቃ ትወድቃለህ፣ ትጥላለህ፣ የሆነ ነገር ትሆናለህ ብሎ ተስፋ እያስቆረጠ ያለ ዛሬ እሱ ይስማ። እሱ እየገፋ እግዚአብሔር ድምፅን ያሰማ፣ ድምፅን በአደባባይ ያሰማ። እኔ አለ የበግ እረኛ ነኝ አለ። በጎችን ምን ይላል? እጠብቃለሁ አለ። በጎችን ምን ይላል? እጠብቃለሁ አለ። እኔ አለ በጎቼን ስጠብቅ አለ፣ በጎቼን አውሬ አንበሳ ሊበላ ሲመጣ አለ፣ ከአንበሶች አፍ በጎቼን ምን ይላል? እናጠቃለሁ፣ አስጥላለሁ አለ። አንበሳ ብቻ አይደለም፣ ከአንበሳ ገዝፎ ያለ፣ ከአንበሳ ደግሞ ተልቆ ያለው ድብ እንኳን ቢመጣል የድብን መንጋጋ እየፈለቀኩኝ አለ በጎቼን አስጥላለሁ አለ። እኔ አለ ስለ እረኝነት አውቃለሁ አለ። እኔ በጎቼን እንዴት ተጠንቅቄ እንደምጠብቅ አውቃለሁ አለ። ስለዚህ አለ ስለዚህ ፍልስጤማዊ እኔ እንዴት እሸበራለሁ አለ። እኔን የሚጠብቅ አለ አይተኛም አያንቀላፋ። ወይኔ አራሜን ነው። አይተኛም አያንቀላፋም ሲል ሳኦል አሁንም አልገባኝም ሲል አልገባም። አዎ መዝሙር 23 ልስጣል። እግዚአብሔር ምኔ ነው? እረኛዬ ነው አለ፣ የሚያሳጣኝም የለም አለ። በለመለመ መስክ አሃለ ሳኦል አሃለ። በቃ አንተ ጀግና ነህ። አራሜን ነው። አንተ ምንድነህ? ጀግና ነህ አለውና አወጣ። የራሱን ካባ አወጣና አለበሰ። ጦርም ሲሰጠው አንገዳገደው። ለምን? ሰውየው በብርሌ አይደለም የተቀባው፣ ይለያል። አራሜን ከጎን ያለውን ያዛርገውና ሌላ ካባ ዛሬ ታወልቃለህ በለው። ሌላ ካባ ዛሬ ታወልቃለህ በለው። ዛሬ አላውቅም። እጅን ከፍ አድርግልኝ። እኔ ጨርሻ ከዚች ደቂቃ ጀምሮ አንተን የከበበ አንተን እያንገዳገደ ያለ ይህ የዓለም ካባ ዛሬ ይነሳ፣ ዛሬ ይነሳ። ከምድራችን እግዚአብሔር ያነሳ፣ ከምድራችን እግዚአብሔር ያነሳ። ዛሬ አላውቅም። ሳኦል ነው። እኔ አሁን የዓለምን ካባ ከእናንተ ላይ ዛሬ እንዲነሳ እንጸልያለን።
እስቲ ከጎን ያለውን ያዛርገውና የዓለም ካባ ዛሬ ካንተ ላይ ይነሳል በል። ድገመው፣ የዓለም ካባ ዛሬ ይነሳል በል። የምን ካባ? እግዚአብሔር ምስክሬ ዛሬ ታራግፋል። የዓለም ካባ ዛሬ ታራግፋል። ጅን ከፍ አድርግና እስቲ አራግፋለሁ በለውስ። ድገምና አራግፋለሁ በለውስ። አንገዳገደው። የዳዊት ነው፣ የሳኦል። እስኪ ከጎን ያለውን ያዛርገውና እንደ ራስህ ኑር በል። አንድ ታሪክ ልንገራችሁ በጌታ። አንድ ጊዜ ኤሊና አሞራ አንድ ላይ ይኖራሉ። ማናማ ከጎን ያለውን ያዛርገውና አንተ እንደ ራስህ ሁን በለውስ። የምናገረው ነገር ለእናንተ በደንብ ይገባል። ኢየሱስ ያልና ኤሊና አሞራ አንድ ላይ ይኖራሉ እና አሞራ ምን ትላለች? ትበራለች። አሞራ ትበራለች። እና እንደዚህ ሆነ። አንድ ጊዜ ኤሊ ሁሉ ጊዜ እኔን አለች በከፍታ ላይ ውሰደኝና ልቀቀኝ እኔም እበራለሁ አለች። ምን እላለሁ? እበራለሁ አለች። አሞራ ይናደድና ኧረ አንቺ ዝም በይ፣ ከመጀመሩ ነው እኔ እግዚአብሔር ሲፈጥረኝ በራሪ አድርጎኝ ነው፣ አንቺን እግዚአብሔር ሲፈጥርሽ የምድር አድርጎሽ ነው የፈጠረሽ አለ። ኖ አይሆንም አለች። ምን አለ? አይሆንም አለች። አሞራ ተናዶ ይሸሻል። እና አንድ ጊዜ አሞራ መጣችና ኤሊን ምን ላደርግልሽ ዘንድ ትወጃለሽ ብሎ ፍቃዱን ጠየቃት። ሲጠይቃት እንደዚህ አለች፣ እኔን አለች በከፍታ ላይ ውሰደኝና ምን በለኝ ልቀቀኝ አለች። ምን በለኝ ልቀቀኝ አለች። ታይ አላት። ልቀቀኝ አለች። ምን በለኝ ልቀቀኝ ታይ አላት። እሺ ማደርግልሽ ነገር ይሄ ከሆነ ምን እልሻለሁ? እለቅሻለሁ አለኝ። ወደ ሰማይ ወጣና አሁን ልቀቀኝ አለች። ለቀቃት። ሲለቃት ኤሊ ወደቀችና ሞተች። ስሙኝ፣ ምላጭ ምንም ያህል ስለታማ ቢሆን ዛፍን መቁረጥ አይችልም። ይችላል? ምላጭ ምንም ያህል ስለታማ ቢሆን ምንን መቁረጥ አይችልም? ዛፍን መቁረጥ አይችልም። መፍለጫ ምንም ያህል ስለታም ቢሆን ጸጉርን መቁረጥ አይችልም። ከጎን ያለውን ያዛርገውና አንተ እንደ ራስህ ሁን በለው። ምላጭ ዛፍን መቁረጥ ይችላል? መፍለጫስ ጸጉርን መቁረጥ ይችላል? አይችልም። ለምን? እያንዳንዱ የየራሱ ምን አላቸው? ድርሻ አላቸው፣ ቦታ አላቸው። መፍለጫ እንጨትን የመፍለጥ እንጂ ጸጉርን የመላጨት ድርሻ የለው። ምላጭ ጸጉርን የመላጨት እንጂ ዛፍን የመቁረጥ ድርሻ የለው። አሁን እንደዛ ነው የሆነው። ሳኦል አምጥቶ ለማሰጠው ለዳዊት ሰጠው። ዳኖስ እስኪ እንጸልይ። ብራታ ከባጃነማ ከተባል ራሊ ከባራዲ ፈኔ ከተባል ጸልዩስ። በእግዚአብሔር ኃይል በእግዚአብሔር ልውና ጸልዩ። ይህ ቃል በእናንተ ህይወት እንዲሰራ፣ ይህ ቃል በእናንተ ዘመን እንዲሰራ፣ ይህ ቃል በእናንተ ማንነት እንዲሰራ ጸልዩ። ራታ ከባጄሌ ቬኬቴቫኖስ ራሊ ቬደ ከቬሌት ራዲቫዲካ አባኮቶቬና ካበረዲያታ ሊትራሊ ቬኬቴቬነ ሞት ራዲያ ዴሎሴ ከቬኔ መከተር በረዲ ፈኒ መካታ ላትራዲቫዲካ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ፣ የኛ ሊቀ ካህን፣ የኛ አባት ሲያውን ቦታዬን ቀይር በሉት። ጌታ ሆይ ስፍራዬ ይቀየር። አባላሶ ኮቶቫኖስ ቦታዬ ይቀየር።